ሰላም እንዴት ናችሁ? ዛሬ ምስኪ ወደ አላውስ ነው ገምት ቤት እንደምንሄድ ማማዬ ዲዲዲዲዲዲዲለ አራሴን ደረስኩ ወይኔ ወይኔ ያላኝነ ነብረቴ ወይኔ ማማ ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ እህትን ጎዳናዎች አለለው ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ብዙ ነገር ነው የምናወራው። አማራ ክልል ከአዊዝም ቻግኝ ከአዊ ካረስ ጎጃም ከሀገር ራሱ የወጣው ለምን ነው? ከሀገር ተናድጄ ነው። የሆነ ማሽን እየሰሩ ባለሙያ ነበርኩኝ። አልጋ ኮንትሮል ሊፍት ቁምሳጥን ድረስም ስቶፕ ኪችን ሶፋ ክሪስታል ታምብራታ በር ኮሪደር ኮንትሮል ባለሙያ ነው። እሺ። እና እየሰሩ በአጋጣሚ ማሽን ጣቶችን አገኛለሁ። ይሄን ጣት ወይ ላይላ እሺ። ከዛ ተናድጄ በቃ ወጣው ካለ በጣም ርቦ ያውቃል። በጣም ተርቤ እንኳን ወደ አንዳንድ ቤት እንኳን ሂጄ ሲጠይቃቸው አይሰጡኝም። በቃ አንተ በዚያ አቅም ሰርታ በላ ምናምን ነገር በሚለው ይቆጡኛል። አምባዬ አራካ ገብርኤል በጣም ነው የምወደው። ገብርኤልዬ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። ከዛ ድንጋይ መጣና ድንጋይ ጫነብኝ። ትልቅዬ ድንጋይ ራሴን ሳትኩ። ማን እንደደፈረኝ ምን እንደሆንኩኝ አላውቅም። ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ትስሉብኝ አይቻልም። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣው አጋጣሚ ጮራ ጋዝ ውሃ መስሎኝ በጣም ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንከስ እሺ። ያው ውሃ ጭልስ አረው በጣም ታመምኩ። በጣም አዎ ካጠገባችን ያለች ልጅ ተደፍራ ደፈራት። አዎ ምንም አላወራንም። ያ8 ዓመት 9 ዓመት ነው። 3 ሆኖ ነበር እነሱ ያገኛቸው እዚህ መርካቶ ውስጥ ነበር። ስትወልጂ ማን ነው ያራስሽ? የታረስሽ የተወለድሽ? የወለድኩት ዘውዲቱ ነው። የሆነ ጊዜ ጓደኛዬ ነበረች ግን አልታረስኩም። በ11ኛ ቀን ለምን ወጥቻለሁ? ምክንያቱም ቤት ውስጥ የሚበላ ምንም ነገር ያልጋ የሚከፍል እዛ ለማጥነሹ በቃ ይዞን በ11 ቀን እውነት እንደው እንግዲህ ላይላዬ በቃቷን እና ታለንቷን አሳየናለች። ሌላ ወደ ደረገ ተመረ እንበያጀማ ነብረር ሲያዊ ለይኩን ሸገር ሆኖኛለው ዛሬ ግን ደከመኛ ታጠኝ ተጎዳው። ከዛ የኖርኩኝ ምናምን አባቴ እሷውን ምናምን ፊቹ ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር ሆኜ የኖርኩኝ ከዛ አጋጣሚ ወለድኩኝ በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ተቶኝ ሄደ ማለት ነው ሐኪም ቤት ከነሬሰው ተቶኝ ከሄደ በኋላ ይመለሳል እያልኩኝ እያለቀስኩኝ እንደምንም ሆኜ የኖርኩኝ ባይ ትናንት ቀን ገብተሃል በኔም ላይ ልቤን ያወከው ያሳዘንከን ተበርበርበር ያረከ ሙሉንቻ ጎሲያ ዶንሲዮ ሙሉ ጎቻ ሱሙነ ኤኮይሎ ቦላ ለምን ወደ ምናበራበት ነው ወደ ምን ገለበት ቦታ እንዲዳረ ስንመለከት የምንገፋፋበትና እርስ በርሳችን የምንጠላላበት ብሔራችን ቋንቋችን የምንለው ነገር ችግርና መከራ ሲመጣብን እኛን መሬትና ጎዳና ላይ ከመጣል ሊመለስና ሊያተርፈን የማይችል ነገር እንደሆነ የተረዳሁት በዚህ ቪዲዮ ላይ እንደተመለከታችሁት እኚህ ጎዳና ላይ የወደቁ ወንድሞቻችን ከተለያየ ክልልና ቦታ የመጡ የተለያየ ቋንቋ ተናጋሪ ቢሆኑ ግን ችግር ማንነታቸውን ሳይለይ እነሱን የጣለበት ቦታ ላይ
እንዴት ተፋቅረው እንደሚኖሩ ስናይ አለን ብለን የምንኩራራ ሰዎች አለን ብለን በተማመንበት ነገር እርስ በርሳችን እንዴት ደግሞ እየተገፋፋን እንደሆነ የሚያሳይ ያው ምስክር የሆነ ቪዲዮ ነው ብዬ አስባለሁ። ደግሞ ወደ ዩቲናስ ስመለስ ብዙ ቲክቶካውያን ቅንጦቶቻቸውንና ምቾቶቻቸውን ለማህበረሰቡ በቪዲዮ እያሳዩ እንቁልልጬ በሚሉበት በዚህ ሰዓት ላይ አንቺ ግን ታችኛውን ማህበረሰብ እንደ ማህበረሰብ ደግሞ እኛ የዘነጋናቸውን መዘንጋት ብቻ አይደለም ከህይወታችን ምዕራፍ ገንጥለንና ቀደን ያወጣናቸው እኚህን ጎዳና ላይ ያሉ ወንድሞቻችንን ያሰብሽበትና አብረሻቸው ልትሆኚ ያሳየሽበትን መንገድ ሳላደንቅ አላልፍም። ተጽዕኖ ፈጣሪ የሆናችሁ ቲክቶካውያን ቅንጦቶቻችሁና ምቾቶቻችሁን ብቻ እያሳያችሁ እንቁልልጬ ከምትሉን አልፎ አልፎ ደግሞ ማህበረሰቡ የዘነጋውን የረሳውን ታችኛውን ሰፈር እየሄዳችሁ አይዟችሁ አለንላችሁ እናንተ ሞደቃችሁ የኛም ሞደቅ ነው የናንተ መንዘንጋት የኛም መንዘጋን ነው ብላችሁ ከፋልን ብሎ በሚያስበው ማህበረሰብና ዝቅ አሉ ተብሎ በሚታሰቡት ማህበረሰቦች መካከል ድልድይ የመሆን ስራ ሰርታችሁ እኚህን የዘነጋናቸውን ወንድሞቻችን ምናነሳበትና ምንተባበርበትን እድል እንድትፈጥሩልን በዛ ደግሞ እነሱና እነሱ ብቻ የሚጠቀሙበትን መንገድ እንድታመቻቹልን ከወዲሁ ጥሪ ያቀርባለሁ። ዩቲናስ ግን ይታደሉታል እንጂ አይታገሉትም እንዲባል እንደዚህ ያለ መልካም ልብ ስለፈጠረልሽ እግዚአብሔርን ስላንቺ አመሰግናለሁ። በዚህ ማንነት በዚህ ርህራሄ በዚህ በጎነት እንድትቀጥይ እንድትበረታቺ ይህንን ቪዲዮ መስራት ፈልጌያለሁ። ሌሎቻችሁ በዚህ በጎነት የምትታወቁ በበጎነታችሁ በጎነት እንድትቀጥሉ በመልካምነታችሁ መልካምነት እንድትቀጥሉ አበረታታለሁ። ቅንጦታችሁን ብቻ የምታሳዩን ደግሞ ታችኛውን ሰፈር ካላሰባችሁ እላይ ተሰቅሎ ሁሉ ጊዜ መኖር የለምና የሚያነሳችሁ አብሯችሁ የሚቆመው ታችኛው ማህበረሰብ ነውና አጥብቃችሁ ላይ መንጠልጠል ትታችሁ ከታችኛው ማህበረሰብ ጋር አብራችሁ እንድትቆሙ ጥሬን አስተላልፋለሁ። ድሮ አዲስ አበባ ውስጥ ወሎ ሰፈር የተባለ አካባቢ ላይ ወደ ሩዋንዳ የሚወስደው መንገድ ላይ ትልቅዬ ቆርቆሮ ነገር የሆነን መንደር ሸፍኖት ይታይ ነበር። ቆርቆሮ በቀለም ያጌጠ ነው የተዋበ ነው። ነገር ግን እዛ አካባቢ አስፋልት ዳር ላይ የቆመው እንዳይታይ የሚፈለግ ሰፈር ስለነበረ ሰፈሩን ለመደበቅ ነው እንጂ ራሱን ችሎ ውበት እንዲሰጥ ታስቦ አልነበረም። ሰፈሩ ላይ የቆመው ያ ቆርቆሮ አሁንም በዚህ ዘመን ላይ እንደዛ ይመስለኛል። ትልቅዬ የማህበረሰብ ቆርቆሮች በተለይ ደግሞ በሶሻል ሚዲያ ላይ ውበትን ጥሩን ብቻ በማሳየት ግን እነዛ የደበቅናቸው ማህበረሰቦችን ለመከለል ሆን ተብሎ ታስቦ የሚሰራ ስራ ስላለ እነዛን ሰዎች እየለወጥን ውበቱን ከውጭም ከውስጥም እንድናደርገው እንደ ማህበረሰብ እንደ ሀገር ጥሪ ያስተላልፋለሁ። ዩቲናስ በርቺልኝ። እግዚአብሔር ካንቺ ጋር ይሁን።